የመጽሐፍ ቅዱስ አተረጓጎም መርሆች። ሰላም የተወደዳችሁ የጌታ ቤተሰቦች ጸጋው ይብዛላችሁ። በዛሬው ቪዲዮ 5 የመጽሐፍ ቅዱስ አተረጓጎም መርሆችን እንመለከታለን። ትምህርቱ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ኮፒ ሊንክ ሼር በማድረግ ሌላ ሰው ጋር እንዲደርስ አድርጉ። አሁን ቀጥታ 5ቱን የመጽሐፍ ቅዱስ አተረጓጎም መርሆችን እንመለከታለን። መጀመሪያ አተረጓጎም መሪ ኦርጋኒክ በሆነ መንገድ መተርጎም ወይንም ኢንተርፕሬት ኦርጋኒካሊ የሚል ነው። እዚህ ላይ ጥቅሱን ንባቡን ወይንም ጽንሰ ሐሳቡን ከጠቅላላው አንፃር መመልከት ይኖርብናል። ይህ በጣም መሰረታዊ የትርጓሜ ህግ ነው። ይህ መርህ የማዋሃድ ወይንም ሲንተንሲስ መርህ ወይንም የእምነት ተመሳሳይነት በመባል የሚታወቀው ቅዱሳን መጽሐፍትን ይተረጉማሉ በሚለው ሐሳብ በተሻለ ሁኔታ ይገለጻል። መጽሐፍ ቅዱስ ኦርጋኒክ ሙሉ ነው። እናም በአንድ ክፍል ውስጥ ያለው መልእክት በሌላ ክፍል ውስጥ ካለው መልእክት ጋር የሚጋጭ አይደለም። ስለዚህ የማንኛውም ጥቅስ ትርጉም ለመረዳት አንድ ሰው ያንን ጥቅስ በቅርብ አውድ በመመልከት መጀመር አለበት። የአንድ የተወሰነ ጥቅስ ትክክለኛ ትርጓሜ ለማግኘት አውደ ጽሑፉን መመርመር ወሳኝ ነው። በመሰረቱ በመጽሐፍ ቅዱስ ትርጓሜ ውስጥ አውደ ጽሑፋዊ ግምገማ በጣም አስፈላጊ መርሆ ነው። ለምሳሌ ዕብራውያን 10:26 የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብንሰራ ወደፊት ስለ ኃጢአት መስዋዕት አይቀርብልንምና ይላል። ይህ ጥቅስ ምን ለማለት ፈልጎ ነው? በግልጽ ለማየት እንደሚቻለው ከተለወጠ በኋላ ማንኛውም ሆን ተብሎ የሚደረግ ኃጢአት በአማኙ ሕይወት ላይ ከፍተኛ መዘዝ አለው ማለት ነው። ነገር ግን በአውደ ጽሑፉ ሆን ተብሎ የሚፈጸመው ኃጢአት ይገልጻል ወይም ይገለጻል። ምንድነው ይሄ? የአጥቢያውን ጉባኤ ትቶ የመውጣት ኃጢአት ነው። ቁጥር 25 በአንዳንዶችም ዘንድ ልማድ እንደሆነ መሰባሰባችንን እንተው፣ እርስ በርሳችን እንመካከር እንጂ ይልቁን ቀኑ ሲቀርብ እያያችሁ አበልጣችሁ ይህን አድርጉ ይላል። ተርጓሚው ትርጓሜ በመባል ስለሚታወቀው የተለመደ የትርጓሜ ስህተት መጠንቀቅ አለበት። በአንድ አውድ ውስጥ የአንድ ቃል ትርጉም ተወስዶ ወደ ሌላ አውድ ሲገባ አዲሱን አውደ ጽሑፍ እንደገና ሳይገመግም የፍቺ ሽግግር ይከሰታል። ለምሳሌ በኤፌሶን 2:8 ላይ ያለው ማዳን የሚለው ግስ የሚያመለክተው ከኃጢአት መዳንን በመሰረታዊ ስነ መለኮታዊ መንገድ ነው። ይህ ፍቺ ግን በሌላ ጥቅስ ውስጥ ከገባ 1 ጢሞቴዎስ 2:15 ነገር ግን በመውለድ ትድናለች በላቸው። በሁለቱ ጥቅሶች መካከል ተቃርኖ ተፈጥሯል። ምክንያቱም ኤፌሶን 2:8 መዳን በጸጋ እንደሆነ እና 1 ጢሞቴዎስ 2:15 ድነት በወላጅነት ሂደት ውስጥ እንዳለ ያስተምራል። 1 ጢሞቴዎስ 2:15 የሚያመለክተው በኤፌሶን 2:8 ያለው አይነት ድነት ነው እንዳልሆነ ግልጽ ነው። የ1 ጢሞቴዎስ 2:15 መዳን ከቅርቡ አውድ አንጻር መተርጎም አለበት። በተለይ በርዕሰ ጉዳይ ወይንም በርዕስ ስታጠና
ማስረጃ ጽሑፎችን ከየአካባቢያቸው እንዳታነሳ ተጠንቀቅ። በሁለተኛ ደረጃ ጥቅሱ ከቅርቡ አውድ አንጻር መተርጎም ብቻ ሳይሆን ከተገኘበት የመጽሐፉ አጠቃላይ አስተምሮ ጋር የተዋሃደ መሆን አለበት። ትርጉሙም ከመጽሐፉ የአስተሳሰብ ፍሰት አንጻር መወሰን አለበት። በሶስተኛ ደረጃ ጥቅሱ በአጠቃላይ ከመጽሐፍ ቅዱስ መልእክት አንጻር መታሰብ ይኖርበታል። ይህም መሰረታዊ አስተምሮ የጽሑፉን ትርጉም መለኪያዎችን እንዲያስቀምጥ ያስችላል። ጥሩ የጣት ሕግ ግልጽ ያልሆኑ ምንባቦችን ከጠራና ከማይጠረጠሩ እውነቶች አንጻር መተርጎም ያስፈልጋል። ለምሳሌ ዮሐንስ 14:28 ከኔ አብ ይበልጣል ይላል። ይህ ማለት ወልድ በግል ለአብ ታዛዥና ዝቅተኛ ነበር ማለት ነው? እንደዚያ ማለት ላይሆን ይችላል። እንዴት አውቃለሁ? ወልድ ከአብ ጋር ያለውን ግላዊ እኩልነትና አንድነት በሚገልጹት ሌሎች በርካታ ማጣቀሻዎች አሉን። ዮሐንስ 10:30፣ ዮሐንስ 5:18፣ ፊልጵስዩስ 2:6፣ አንደኛ ዮሐንስ 5:7 ተመልከቱ። ስለዚህ ዮሐንስ 14:28 ምንም ይሁን ምን ይህ ጥቅስ የክርስቶስን ውስጣዊ ማንነት የሚገልጽ የቅዱሳት መጻሕፍትን መደምደሚያ አያጠፋም ወይም አይቃረንም። ግልጽ ያልሆነው ጥቅስ ከጃንጥላ እውነት አንጻር መተርጎም አለበት። ሁለተኛው የአተረጓጎም መሪ በጥሬው መተርጎም ወይም ኢንተርፕሬት ሊትራሊ የሚል ነው። ጽሑፉን በጣም ግልጽ በሆነ ትርጉሙ ላይ በመተርጎም የሰው ጸሐፊውን ዓላማ ለመረዳት መፈለግ አለብን። ቃል በቃል አስተርጓሚው የሥነ ጽሑፍ ቅርጾችን ወይም ሊትሬሪ ፎርምስ የንግግር ምስሎችን ወይም ፊገርስ ኦፍ ስፒች ወይም የቅጥ ቃላትን ወይም ሊትሬሪ ስታይል ችላ እንዲሉ አይመከርም። ቅዱሳት መጻሕፍት እውነትን ለማስዋብ ለማብራራት እና ለማጉላት ምሳሌዎችን፣ ዘይቤዎችን፣ ሃይፐርቦልን፣ ሲኔክዶችን እና ሌሎች ግልጽ ምስሎችን ወይም ሪች ኢሜጀሪ ይጠቀማል። ቃል በቃል ማለቴ አንድ ጥቅስ በጣም ግልጽ በሆነ ትርጓሜ መሰረት መረዳት አለበት ማለት ነው። ኤቢ ሃይሪች በትርጓሜው ትክክለኝነት በተሰኘው ስራው ላይ ጽሑፉ ማለት ደራሲው ምን ለማለት እንደፈለገ እንጂ አንባቢዎቹ ምን ማለት እንደሆነ አይደለም ብሏል። ይህ መሪ ታሪካዊ፣ ሕጋዊ፣ ሕክምናዊ ስነ ጽሑፍ ወይም የተቀደሰ በሁሉም አይነት ሰነዶች ላይ ተፈጻሚ ይሆናል። ስለዚህ ቃል በቃል ትርጓሜ ራስን በጸሐፊው ቦታ ላይ ማስቀመጥና እነዚህ ቃላት ሲጻፉ የጸሐፊው ዓላማ ምን ነበር ብሎ ማሰላሰልን ይጠይቃል። አስተርጓሚው በአእምሮ ወደ ጸሐፊው አስተሳሰብ መመለስና የጽሑፉን የመጀመሪያ ትርጉም ለመግለጽ መሞከር አለበት። ቅዱሳት መጻሕፍት ግልጽ ስለሆኑ በጣም ቀጥተኛ እና ተፈጥሯዊ በሆነ መልኩ መረዳት አለብን። ስለዚህ ትርጓሜ የትርጓሜ ጉዳይ ነው። ትርጉሙ ከጽሑፉ ራሱ የተገኘ ነው። ከኢጂሲስ ይልቅ ጸሐፊው ያላሰበው ጽሑፍ ላይ ትርጉም ተጭኗል። አስተርጓሚው የራሱን ትርጉም በጽሑፉ ላይ ከማስገደድ ይልቅ ደራሲው ያሰበውን መልእክት እንዲያስተላልፍ መፍቀድ አለበት። ቀጥተኛ ትርጓሜው ሰዋሰዋዊ ወይም ታሪካዊ አተረጓጎም ዘዴ ተብሎ ይጠራል። በጥሬው ለመተርጎም አስተርጓሚው በመጀመሪያ የጽሑፉን ሰዋሰው መመርመር አለበት። ይህ የቃላቱን ትርጉም እና የአረፍተ ነገሮችን አወቃቀር መተንተን እንዲሁም የግስ ጊዜዎችን ቅድመ ዝንባሌ አጠቃቀምንና ስርዓተ ነጥብን ግምት ውስጥ ማስገባትን ያካትታል። በተጨማሪም ተናጋሪውን እና ጥቅሱ የታሰበላቸውን ታዳሚዎች ግምት ውስጥ ማስገባት አስፈላጊ ነው። በተጨማሪም የጽሑፉ ታሪካዊ አውድ ማጥናት አለበት። ይህም የመጽሐፉን ባህል፣ ጂኦግራፊ እና አቀማመጥ መረዳትን ይጨምራል። መጽሐፉ የተጻፈበትን ግምታዊ ቀን እንዲሁም እንዲጻፍ ያደረጉትን ምክንያቶች ማወቅ አለብን።
ለምሳሌ ኤፍሬም የሰሜናዊ የእስራኤል መንግስት ዋና ነገድ እንደሆነች እና ሰማሪያ ዋና ከተማዋ ሆና እንዳገለገለች የማያውቅ ሰው በሆሴዕ ትንቢት ግራ ይጋባል። እግዚአብሔር ነገሮችን እንዲህ ሲል ኤፍሬም ከጣዖት ጋር ተጋጠመ፣ ተወው እና እስራኤልን እፈውስ ዘንድ በወደዱ ጊዜ የኤፍሬም ኃጢአትና የሰማሪያ ክፋት ተገለጠ። ሆሴዕ 4:17 እና ሆሴዕ 7:1 ተመልከቱ። ስለዚህ አስተርጓሚ ሁልጊዜ እዚህ ጋር መጀመር አለበት። በእርግጥ ምን ይላል? የተደበቁ ትርጉሞችን ለመፈለግና በጻፊዎቹ ያልታሰቡ ሀሳቦችን ከመፈለግ መቆጠብ አለብን። ከግል አመለካከታችን ይልቅ መደበኛና ተፈጥሯዊ ዘዴዎችን በመጠቀም ቅዱሳት መጻሕፍትን በመተርጎም ለእግዚአብሔር ቃል ስልጣን ከልብ መገዛት አለብን። ዋናው ጥያቄ ጥቅሱ ለኔ ምን ማለት ነው ሳይሆን ጥቅሱ ምን ይላል የሚለው ነው። ሶስተኛው የአተረጓጎም መርህ በተግባር መተርጎም ወይንም ኢንተርፕሬት ፕራክቲካሊ የሚል ነው። የህይወትን ትርጉም ለመተግበር ተጨባጭ መንገዶችን መፈለግ አለብን። ዕዝራ ህዝቡ ንባቡን እንዲረዳ አድርጓል። እውነትን በህይወት ውስጥ ተግባራዊ አድርጓል። ረቂቅ መርሆችን ወስዶ ሰዎች በራሳቸው ህይወት ውስጥ ሊረዱትና ሊተገብሩ በሚችሉት የእውነተኛ ህይወት ሁኔታዎች ውስጥ አስገብቷቸዋል። ይህን ለማድረግ ከሁሉ የተሻለ መንገድ ራስን ጥያቄዎችን መጠየቅ ነው። እንዲህ ብለህ ጠይቅ። ጥቅሱ ስለ እግዚአብሔር ምን ይነግረኛል? ስለ ህይወት እና ስለ ሰብአዊ ሁኔታ፣ ስለ ራሴ ምን ይነግረኛል እና እንዴት እንድለወጥ ይገፋፈኛል? ራሳችንን በመጽሐፍ ቅዱስ ገጸ ባህሪያት ጫማ ውስጥ ማስቀመጥ አለብን። ራስን እንዲህ ብለህ ጠይቅ። አብርሃም ልጁን ይስሐቅን እንዲሰዋ ባዘዘ ጊዜ ምን አይነት ውስጣዊ ትግል ገጥሞታል? ልጄን እንደሰዋ ቢጠራኝ ኖሮ ምን ትግል ያጋጥመኝ ነበር? እና ኢየሱስ ይህን የማይነካ ሰው ሲነካ በስጋ ደዌ አእምሮ ውስጥ ምን ነበር? የውርደት ስሜቱን መለየት እችላለሁን? አንድ ሰው ከነካው ምን ያህል ጊዜ ሆኖታል? እና ኤዎድያስ እና ሲንቴኬ በፊልጵዎስ ቤተክርስቲያን ተቀምጠው የጳውሎስን መልእክት ሲነበብ ሲያዳምጡ ምን ምላሽ ሰጡ? በድንገት አንባቢው ኤዎድያስ እና ሲንቴኬን በጌታ አንድ ሀሳብ እንዲኖራቸው እለምናለሁ አለ። እንደዚህ ሲጋለጥ ምን ይሰማኝ ነበር? ትርጓሜ መሪዎች 1 ቅዱሳን መጻሕፍትን ይተረጉማሉ። 2 ጽሑፍ ማለት ደራሲው ምን ማለቱ እንደሆነ ነው። 3 እውነት በህይወት ላይ መተግበር አለበት። 4 የሌሎችን ግንዛቤ መጠየቅ አለብን። 5 ማስተዋልን እግዚአብሔርን መጠየቅ አለብን። አራተኛው የአተረጓጎም መሪ በማህበረሰብ ውስጥ መተርጎም ወይም ኢንተርፕሬት ኢን ኮሚኒቲ የሚል ነው። ሌሎች ሰዎችን ለአስተያየታቸው በማማከር እና ከተሞክሯቸው በመማር በሌሎች ትከሻ ላይ መቆም አለብን። ሌሎችን ሀሳባቸውን መጠየቅ፣ በቀደሙት ጊዜያት የኖሩትን ሰዎች ጽሑፎች ማንበብ እና በአንድ የተወሰነ ጥቅስ ላይ ያላቸውን አቋም ማስተዋል ያስፈልጋል። በማህበረሰብ ውስጥ መተርጎም ቢያንስ 3 ጥቅሞችን ይሰጣል። በመጀመሪያ እይታን ያሰፋዋል። መጽሐፍ ቅዱሳዊ ህብረት እግዚአብሔር የሰጠንን እውቀት፣ ልምድና ሀብቶች ለሌሎች በማካፈል እግዚአብሔርን በደንብ ለማወቅ የሚደረግ የድርጅት ጥረት ነው። መስጠትን እና መውሰድን የሚያካትት የተገላብጦሽ እንቅስቃሴ ነው። ጳውሎስ በሮሜ 1:11-12 ላይ የክርስትና ህብረት መስፋፋት የሚያስከትለውን ውጤት ምንነት ይገልጻል። እንዲህም በማለት እንድትጸኑ መንፈሳዊ ስጦታ እሰጣችሁ ዘንድ ላያችሁ እጓጓለሁና ይኸውም በእኔና በእናንተ የጋራ እምነት ከእናንተ ጋር አብረን እንድንጽናና ነው ይላል። እግዚአብሔር ያስተማረንን ለሌሎች ለማካፈል ብቻ ሳይሆን እግዚአብሔር ያስተማረንን ለመቀበልም ክፍት መሆን አለብን።
አንድ ሰው ስለ ክርስትና እምነት ሙሉ ግንዛቤ ማግኘት የሚችለው በአጥቢያ ቤተ ክርስቲያን ህብረት ብቻ ነው። ጳውሎስ በኤፌሶን 3:18 ላይ የኤፌሶን አማኞች የክርስቶስ ፍቅር ስፋትና ርዝመት ጥልቀቱንም ቁመቱንም ምን እንደሆነ ከቅዱሳን ሁሉ ጋር መረዳት ይችሉ ዘንድ ጸለየ። በሁለተኛ ደረጃ በማህበረሰብ ውስጥ መተርጎም ተጠያቂነትን ያጠናክራል። አመለካከቶቹን ለሌሎች ምርመራ እና አመለካከቶች ማስገዛት እግዚአብሔርን ቃል ግለሰባዊ ትርጓሜዎችን የሚያበረታታ የቼክና ሚዛናዊ ስርዓት ይፈጥራል። በሁሉም የቤተ ክርስቲያን ህይወት ዘርፎች በተለይም ቅዱሳን መጻሕፍትን ለማጥናት በሚደረገው አስፈላጊ ጥረት ውስጥ የጋራ ተጠያቂነት አስፈላጊ ነው። በሶስተኛ ደረጃ በማህበረሰብ ውስጥ መተርጎም የአእምሮ ተሳትፎን ያበረታታል። ቀዝቃዛ ልብን ለማነቃቃት፣ የደነዘዘ አእምሮን ለማሳደግ እና እየቀነሰ የመጣውን ጉጉት ለማነቃቃት ከአማኞች ባልንጀሮቻቸው ጋር እንደ መገናኘት ያለ ምንም ነገር የለም። በቀረጻዎች፣ በስነ ጽሁፍ፣ በስብከቶች ወይንም ስለ እግዚአብሔር ቃል በሚደረጉ ውይይቶች ከተለያዩ አመለካከቶች ጋር የማያቋርጥ መስተጋብር መፈለግ ያስፈልጋል። የነሱ ግንዛቤዎች ግንዛቤን ያሰፋሉ እና ወደ የበለጠ ትክክለኛነት ይገፋፉኛል ብሎ ማሰብ ያስፈልጋል። አምስተኛው የመጨረሻው ያተረጓጎም መርህ በጸሎት መተርጎም ወይንም ኢንተርፕሬት ፕሬይፉሊ የሚል ነው። የጽሁፉን ጥንቃቄ የተሞላበት ትርጉም በእግዚአብሔር ላይ በትህትና በመታመን ማድረግ አለብን። ከዚህም በላይ ግንዛቤን ለማግኘት መጸለይ አለብን። ማስተዋልን ሊሰጥ የሚችል መንፈስ ቅዱስ ብቻ ነው። ሁለተኛ ጢሞቴዎስ 2:7 እንዲህ ይላል፣ የሚለውን ተመልከት፣ ጌታን በነገር ሁሉ ማስተዋልን ይስጥህ ብለዋል ሐዋርያው ጳውሎስ። አልፎ አልፎ ግለሰቦች መጽሐፍ ቅዱስን ብዙም እንደማይረዱ ሲገልጹ ማስተዋል ለማግኘት የአምላክን እርዳታ ፈልገህ ታውቃለህ ብሎ መጠየቅ ያስፈልጋል። ብዙ ጊዜ ስለምንጠይቅ ይጎድለናል። ከእግዚአብሔር ቃል ጋር ስንሳተፍ ያለማቋረጥ መጸለይ አለብን። በዚህ ትምህርት ውስጥ የተብራሩት መርሆች የመጽሐፍ ቅዱስ ጥናትን ወደ ሙሉ አካዳሚክ ተግባር ለመቀየር የታሰበ አይደለም። ይልቁንም የቅዱሳን መጽሐፍት አጥኚዎች የተማሩትን በሕይወታቸው ላይ በመተግበር በቅድስና እንዲያደርጉ ለማነሳሳት የታሰበ ነው። ከሁሉም በላይ የመጽሐፍ ቅዱስ ትርጓሜ ልምምድ በዋጋ ሊተመን የማይችል እና የማይለካውን የቃሉን ሀብት በሰጠን አምላክ ፊት እንድናመልክ ሊመራን ይገባል። እግዚአብሔር ሁላችንንም ይርዳን። ለቅዱስ ስሙ ክብር ይሁን። ትምህርቴን እዚህ ላይ ጨርሻለሁ። ሌላ ጊዜ በሌላ የትምህርት ርዕስ እንገናኛለን። መልካም ቆይታ። ጸጋ ይብዛላችሁ። ቻው ቻው።